ዋላችሁ? ሰላም ናችሁ ወይ? ጌታን እናመሰግናለን። ዛሬ አብረን የምንከፋፈለው ስለ ወንጌል ነው እና ርዕሱ ላይ ምናልባት ላያችሁት እንዳልደፋት ታንክ ዩ ወንጌል የወንጌልን ታላቅ ኃይል በመካከላችን በምድራችን በዚህ ፕላኔት ላይ የሚሰራውን አብረን ለመከፋፈል እንሞክራለን። እስቲ አጭር ጸሎት እናድርግ። እግዚአብሔር ሆይ ስለዚህ መልካም ጊዜ እናመሰግናለን። ልጅ ኢየሱስ ክርስቶስ ከሰማያት ሰማያት ወርዶ በመካከላችን ሆኖ ስጋን ለብሶ ከክብሩ ወደ ውርደት የመጣበትን ታላቁን የወንጌል ስራ ለመነጋገር እድል ስለሰጠን እናመሰግናለን። ጌታ ሆይ ሁሉን ነገር አሳልፌ ላንተ እሰጣለሁ። አንተ ብቻ የወደድከውን መናገር እንድችል እርዳኝ፣ በኢየሱስ ክርስቶስ ስም አሜን። ዛሬ የሻይ ጊዜ አይኖረንም፣ ኬኩም አይቆርስም። በተቻለ መጠን ጊዜያችንን እዚህ እንወስዳለን፣ እዛ ትንሽ ጊዜ ግን እናሳልፋለን። ብዙ ጊዜ ለመውሰድ አልፈለኩኝም፣ ግን ከ30 እስከ 45 ደቂቃ ሊሄድ የሚችል ጊዜ አብሬያችሁ ለማሳለፍ እሞክራለሁ። ዛሬ ቅዳሜ ዕለት ደግሞ የተቀረውን አብረን እንነጋገራለን። ዛሬ የምንነጋገረው ስለ ወንጌል ምንነትና ለምን ወንጌል ስርጭት እንዳስፈለገ ለምን መስት እንደሆነ እንነጋገራለን። እነቱ ነገሮች ናቸው። ይሄ ነገር ይቆራረጣል፣ ይሰማችኋል እናንተ? ኦኬ በቃ እሺ። ርዕሱ ዛሬም የሚቀጥለውም ሳምንት የምንነጋገረው ኢፌክቲቭ ኤንድ ፕራክቲካል ኤንድ ኢፌክቲቭ ኢቫንጀሊዝም ነው የሚለው። በአማርኛ ውጤታማ ወይንም የተሳካ ይሄ በጣም ኢዚሊ ሁላችንም ልናደርገው የምንችል የወንጌል ስርጭት ዘዴን ነው ላካፍላችሁ የምፈልገው። ለብዙ ጊዜ በዚህ ጉዳይ ላይ ተሳትፍ ያለው ከሃይ ስኩል ጀምሮ ማለት ነው። እድሜን ካልኩሌሽን ውስጥ እንዳትገቡ ብዬ ነው። ከሃይ ስኩል ጊዜ ጀምሮ በዚህ ጉዳይ ላይ ተሳትፍ ያለውኝ እግዚአብሔርም ያስተማረኝንም ነገሮችን ሁሉ አንድ ላይ አድርጌ ሼር አደርጋቸዋለሁ። በጥያቄ ልጀምር። እንደምትወዱኝ አውቃለሁ። ልትረዱኝ እንደምትችሉ ልታግዙኝ እንደምትችሉ ደግሞ እርግጠኛ ነኝ። ጆኒ ጥያቄ እርዳታ መጠየቅ እችላለሁ። አንድ ወንድም አለኝና የኔ ወንድም አደገኛ በሚባለው ቡድን ኪድናፕ ተደርጓል እና ኤኒ ሚኒት ሊገደል ይችላል። እሱን ለማስለቀቅ ብዙ ጥረት እያደረግን ነው እና የእናንተን እርዳታ እፈልጋለሁ በዚህ ጉዳይ ላይ። በብዙም በምትችሉትም በማትችሉትም ሁሉ ልትሳተፉ ልታግዙኝ ፈቃደኛ ናችሁ ወይ? ፈቃደኝነታችሁን ሲበጃችሁ አሳዩ። ጆኒ ዞር ብለህ ታያለህ። ማንም ሰው እጁን ያላወጣ የለም፣ ሁሉን ሊያግዘኝ ፈቃደኛ ነው። ስለዚህ በኋላ በደንብ እንዴት ልታግዙኝ እንደምትችሉ ነግራችኋለሁ። ኤኒ ታይም፣ ኤኒ ሚኒት፣ ኤኒ ሰከንድ ሊገደል ይችላል። እግዚአብሔር ግን ከረዳን ከተባበርን ልንታደገው እንችላለን። ይሄ የእናቴ የአባቴ ልጅ ወንድሜ አይደለም፣ የአዳምና የሔዋን ወንድሜ ነው። ከአዳምና ከሔዋን የተወለደ በጠላት ግዞት ውስጥ ያለ ኤኒ ሚኒት ተገድሎ ኤኒ ሰከንድ ተገድሎ ወደ ሲኦል ሊሄድ የሚችል የአዳም ልጅ የሔዋን ልጅ ወንድሜ ነው።
ስጋዬ ነው፣ ደሜ ነው። ይህ ሰው ወደ ሲኦል ለመግባት ለዘላለም እዛ ውስጥ ሊሰቃይ የተዘጋጀ ወንድም አለ። በጠላት በአጋንንት በዚህ ዓለም ጨለማ ገዢ ግዞት ውስጥ ነው ያለው። እሱን ለማስለቀቅ ልታግዙኝ ፈቃደኝነታችሁን ስለገለጻችሁ እጅ ስላወጣችሁልኝ እግዚአብሔር ይባርካችሁ። ስለዚህ አብረን ወንድሞቻችንና እህቶቻችንን እናስመልጣለን። እኛን እግዚአብሔር በሌሎች ተጠቅሞ እንዳስመለጠን ሌሎችን ለማስመለጥ ደግሞ እግዚአብሔር ይርዳን። አሁን ተግባብተናል። አሁን ልባችሁ መለሳል አይደል? አንዳንዳችሁ ወይኔ የወንድም ታናሽ ወንድም ይሁን ታላቅ ወንድም ትላላችሁ። አዎ ወንድሞቼ ናቸው። ስጋዬ ነው። ስጋዬ ከአዳምና ሔዋን የተቆራረስንን ሁላችንም የነሱ ሞት ያመናል። ከእናታችን ማህፀን የወጣ ወንድማችን እህታችን እንደሚያመን የነሱ ሞት ያመናል። አንድ አይደለም፣ የዘላለም ሞት ነው የነሱ ሞት። አንድ ምስክርነት ልንገራችሁ፣ ከዛ ወደ ትምህርት ይሄዳል። ይሄ ምስክርነት ቀጥታ ከኔ ጋራና ከብዙ ሰዎች እዚህ ካሉት ፊንላንድ ካሉት ጋር የሚገናኝ ነው። እኔ የፊኒሽ ሚሽን ፍሬ ነኝ። ኢትዮጵያ መጥቶ ወንጌልን ሰብከው ከዳኑ ሰዎች አንዱ ነኝ። እዚሁ መካከል ያሉ ሰዎች እኔ ብቻ አይደለም፣ ባለቤቴም አስቱም ሌሎችም ቀጥታ በፊኒሽ ሚሽን አገልግሎት በቤተ ክርስቲያን ውስጥ የተያዛችሁ ያደጋችሁ የኖራችሁ ታውቃላችሁ፣ ሚስጥሩ ይገባችኋል። እንደዚህ ሆነ። ኢትዮጵያ ሲመጡ ከዚህ ከጦርነት ከሁለተኛ ዓለም ጦርነት በኋላ ከደቀቀች ኢኮኖሚ ነው የመጡት። ከተደላደለ እንኳን አለ። ሲመጡ ግን ዋጋ ከፍሎ ነው የመጡት። ከመጡት ሰዎች መካከል ብዙዎች ዋጋ ከፍላ ራኮላይንን የሚባል አንድ ሚሽነሪ ነበር። ይሄ ሚሽነሪ ቤተሰቦቹን ነው ይዞ የመጣ። ቤተሰቦቹን ብቻ አይደለ፣ ቤቱን ሽጦ ነው የመጣ። ያለውን ንብረቱን እህል እንኳን ሳይቀር ጭኖ ነው ኢትዮጵያ የመጣው። ቀጥታ የመጣው ያረፈው ወልመራ የምትባል አያቶቼ እናቶቼ ዘመዶቼ ያሉበት ቦታ ነው። አስቱ በደንብ ታውቃለች። በምስክር ነው የምናገር። ምን ሆነ መሰላችሁ? ለሀገሩ እንግዶች ናቸው። በአካባቢ ሰዎች ሊገሏቸው መጡ። አርዶ ቤተሰቡን ጠቅላላ ለማጥፋት በፈረስ ተጭነው መጡ። እነሱ ሲመጡ እንደሚገሏቸው ካወቀ በኋላ ራኮላይን ሚስተር ራኮላይን ቤተሰቡን ቤት ትቶ ከቤት ወጣና ሊያነጋግራቸው ሄደ። በምን ቋንቋ በሉ አያቆም። እሱ ልክ አጠገባቸው ሲደርስ በልሳን መናገር ጀመረ። ልሳኑ የነሱ ቋንቋ ነበር፣ የገዳዮቹ ቋንቋ ነበር። ገዳዮቹ ሊገሉ ጦር ገጀራ ይዘው እንደመጡ አንገታቸውን እንዲያድርገው እሱ ከተናገረ በኋላ ፈረሳቸው ላይ ወጥተው ወደ የቤቶቻቸው። ምን እንደተናገረ እሱ አያውቅም። እግዚአብሔር ልሳን ሰጠው፣ በልሳን ተናገረ። ሰዎቹ ሄዱ። ሁለተኛ ጊዜ መጡ ሊገሉ ተደራጅቶ። አጥር ታጥሮ ነበር። ጥሰው ገቡ። ሌሊት ነው። ሊያርዷቸው ቤቱን ከበቡት። እነሱ ቤቱ ጋር እንደደረሱ እንደ መብረቅ ብርሃን ከሰማይ ወርዶ ቤቱን ከበበው። ደርቆ ቀሩ ለረጅም ጊዜ። ከዛ ለቀቅ ሲሉ የሆነ ኃይል ሲለቃቸው እየተሰባበሩ ሮጦ ሄዱ። ከዛ በኋላ እነዚህን ፈረንጆች የሚገል ማንም ሰው የለም የነሱ አምላክ ብሎ መናገር ጀመሩ። ሁለት ጊዜ ከሰው ለመገደል እግዚአብሔር ጣልቃ ገብቶ አዳናቸው። ሶስተኛ ጊዜ እንዲህ ሆነ። ከዚህ ጭኖ የጡት ምግብ በሙሉ አለቀ። ልጆቹ በረሃብ ሊያልቁ ሆነ። ቤተሰብ በጠቅላላ በረሃብ ሊያልቁ፣ ምን የሚበሉ ነገር የላቸውም። በቃ ሊሞቱ ነው። ከዛ ሚስተር ራኮላይን ቤተሰቦቹን ትቶ ማታ ነው ወደ ውጭ ወጣ። አልቻለም።
የልጆቹን የህፃናቶቹን አልቻለም፣ ወጣ። መሄድ አቃተውና ሜዳ ላይ ወደቀ። እዛ ወድቆ ከእግዚአብሔር ጋር ሲሟገት ምን እንደተፈጠረ ታውቃላችሁ? ጅቦች መጥቶ ከበቡት። ከዛ በቃ ጠላት ነገረው፣ ይሄ የመጨረሻህ ነው፣ ራስህንም ልጆችህንም አስጨረስክ አለው ሰይጣን። እሱ ግን ራሱን ለእግዚአብሔር ሰጠ። ምን እንደተፈጠረ ታውቃላችሁ? አሁንም ያ ብርሃን መጣና ከበበው። ጅቦቹ እንዲመተው ተመልሶ ወደ መጡበት ሄዱ። እሱ ወደ ቤቱ ገባ። the next day ፖስታ ቤት ሲሄድ ከካናዳ ገንዘብ ተልኮላቸው እህል ገዝቶ ለመጨረሻ ጊዜ ረሃብንም ግድያውንም ጦርነቱንም ተገላግለው ወንጌልን ሰርተው አለፉ። እኔ እዚህ ጋር ፓስተር ነው ያልከኝ ቅድም፣ ፓስተርም በሉኝ ዶክተርም በሉኝ አውሮፓ ውስጥ ያለኝ ክብር ሁሉ ከነሱ የመጣ። እነሱ እዛ ጨለማ ላይ እኔንና ቤተሰቦቼን ህዝቤን ለመታደግ ዋጋ ከፍሎ ነው። ከአውሬም ጋር ከሰውም ጋር ጦርነት ፈጥሮ እኔ ዛሬ እዚህ ምድር ላይ እንዲህ አይነት ህይወት የምኖረው ከዛ የተነሳ። እኔ ብቻ አይደለም፣ ባለቤቴም የዛ ፍሬ ናት። አስቱም እንደዛው፣ ፓስተር ዳንኤልም እንደዛው፣ ብዙዎች ነን እዚህ ከጨለማ ውስጥ ነጥቆ ያወጡን። ዛሬ የነሱ ዕዳ አለብን። የወንጌል ስራ አላለቀም። ልጆቻቸው እግዚአብሔርን ነገር ትቶ ወደ ኋላ ተመልሶ ዕዳ አለብን። በሮሜ ምዕራፍ ቁጥር 1:16 ላይ እንዲህ ይላል፣ ወንጌል ምንድን ነው የሚለው እዛ ላይ? ኃይል ነው ይላል አይደለ? ምን አይነት ኃይል? የሚያድን። አንድ ጥያቄ ልጠይቃችሁ። በእጃችሁ ያለ በውስጣችሁ ያለው የእግዚአብሔር ቃል ወንጌል ዓለምን ማዳን የሚችል ኃይል የእግዚአብሔር ኃይል ነው። ይሄንን ኃይል ነው ይዘን እንደ ተራ ሰው እየኖርን ያለ ነው። የማዳኑ ኃይል በእጃችን አለ። አንድን ሰው አይደለም፣ the entire world ማዳን የሚችል ኃይል አለ። በፊንላንድም ከፊንላንድም ውጪ ይሄ ኃይል ማዳን ስለሚችል እኛን ያዳነ ስለሆነ የምንነጋገረው ጉዳይ ነው የሚሆነው። ይሄን አይነት ሲሪየስ ነገር ነው ከእናንተ ጋር ለመካፈል የመጣሁት። በሁለት ፓርት ላናግራችሁ ፈልጋለሁ። የመጀመሪያው ፓርት ወንጌል ምን እንደሆነ ራሱ ለምንስ ደግሞ መሰበክ እንዳለበት ትንሽ ነጥቦችን እንነጋገራለን። 5 በጣም ብዙ ፖይንቶችን መያዝ እንችላለን፣ ግን ቢያንስ 5 ምክንያቶችን ነግራችኋለሁ ወንጌል ምን እንደሆነ። የወንጌልን ትርጉም የወንጌል ዲፊኒሽን በ5 ነጥብ ነግራችኋለሁ። የመጀመሪያው ሁላችንም እንደምናውቅ ወንጌል የክርስቶስ ኢየሱስ ትእዛዝም ነው ተልእኮም ነው። ይሄ በዮሐንስ ወንጌል በማቴዎስ ወንጌል 28 ከ18 እስከ 20 የተቀመጠው ነው። ዮሐንስ ወንጌል 20:21 ላይ፣ በማርቆስም 24 ላይ፣ በመጨረሻ ወደ ሰማይ ኢየሱስ ክርስቶስ ከማድረጉ በፊት በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ የተናገረው ነው። ተከታትላችሁ ማያዝ ካቃታችሁ ኖቴን ተውላችኋለሁ። በኋላ ዛሬ ሳይሆን የዛሬ ሳምንት ጆኒ ሼር ታደርጋችኋለህ።
ሁላችንም እናውቃለን። ወደ ዓለም ሁሉ ሂዱና ወንጌልን ለፍጥረት ሁሉ ስበኩ የተባለው ቃል ለኛ ግልጽ ነው። ትእዛዝ ነው፣ ተልእኮ ነው። አባት እሱ በአባቱ እንደተላከ እሱ ደግሞ እኛን ልልከን ቃል ገብቷል፣ ተናግሯል። በዮሐንስ ወንጌል ምዕራፍ 20:21 ላይ አብ እኔን እንደላከኝ እኔ እልካችኋለሁ። አንደኛው ትእዛዝ ነው፣ ሁለተኛ ተልእኮ ነው። እነዚህ ሁለቱ ነገሮች አንድ ላይ ያዙልኝ። ተልእኮም ነው ትእዛዝም ነው። ቁጥር 1 እንወደዋለን ካለ መታዘዝ አለብን። የተሰጠንን ተልእኮ ደግሞ መጨረስም አለብን። ከየት ነው ምን ጀምረው? ከሰፈራችን፣ ከቤታችን፣ ከኢየሩሳሌም እንጀምር። የኛ ኢየሩሳሌም የምንኖርባት ስፍራ ናት። ባይ ዘ ወይ እኛ የት እንዳለን ታውቃላችሁ? በአሁኑ ሰዓት ኢየሱስ ክርስቶስ እስከ ዓለም ዳርቻ ያለው ቦታ ነው ያለነው። ፊንላንድ መጨረሻ ላይ ነው ያለችው። ከዚህ ስታልፉ የለም ሀገር የለም። በቃ ከዛን አርቲክ እንትን ውስጥ ትገባላችሁ። እኛ ከየት እንደመጣን ተመልከቱ። አይገባንም። ኦኬ አሁን እኛ እዚህ ደርሰናል። ክርስቶስ ሊመጣ ነው። የመጨረሻው ስራ ላይ ነው ያለነው። ተልከን ነው የመጣ ነው። እኛ ያለነው the happiest country in the world ለመኖር አይደለም። እኔ እንደዛ ነው የሚገባኝ። ሁለተኛው የወንጌል ምንነት፣ የወንጌል ስርጭት ምንነት የእግዚአብሔርን ዘላለማዊ ፍቅር ለሰው ልጅ ያለውን የማድረስ ነው። እኛ አይደለንም፣ እኛ አድራሾች ነን። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ የሚለው ሁላችንም የምናውቀው ቃል ዓለምን እንዲህ ወዷል፣ አንድያ ልጁን ምን አድርጓል? ሰጥቷል። እነዚህ ሁለቱ ነገሮች ያዙልኝ። ዓለምን እንዲህ ወዷል፣ አንድያ ልጁን ምን ሆኗል? ሰጥቷል። ለምን? ዓለምን ሊታደግ። ስለዚህ ይሄንን ፍቅር ለሰዎች ማድረስ አለብን። በፖስታ የታሸገ ዘላለማዊ ፍቅር በውስጣችን አለ፣ የማድረስ ግዴታ አለብን። ሶስተኛው ጠጠር ወደ ያለ ነገር እንሄዳለን። ሁላችንም የምናውቀው ነገር ላይ ነው፣ ጊዜ አላጠፋም። ሶስተኛው የወንጌል ስርጭት ምንነት ላንብበው። የወንጌል ስርጭት ለዘላለም ሕይወት የሚወሰደውን ብቸኛውን መንገድ ለሌሎቹ ማካፈል ነው ይላል። አንድ ጊዜ ቆም እንድትሉ ፈልጋለሁ። ብቸኛው የዘላለም ሕይወት መንገድ ወንጌል ነው። በየትኛውም ሃይማኖት፣ በየትኛውም መንገድ የዘላለም ሕይወት ማግኘት አይቻልም። ፒሪድ። ይሄ ቆልፎታል። ኢየሱስም ተናግሯል። እኔ ሕይወትም የለም ሌላ ከኔ በስተቀር ወደ አብ የሚመጣ ማንም የለም። እኔ የኔ ቃል አይደለም፣ የማንም ቃል አይደለም፣ የሱ ነው። እሱ ከሆነ እውነቱ፣ እሱ ከሆነ መንገዱ፣ እሱ ከሆነ ሕይወቱ፣ ከሱ በስተቀር ወደ አብ መግባት፣ ወደ ዘላለም ሕይወት መመለስ ካልተቻለ አሁን እሱ በእጃችን አለ። ስለዚህ ይሄንን ነገር ለሰዎች የማስተዋወቅ ግዴታ አለብን ማለት ነው። ብዙ ሰዎች ስለ ብዙ ሃይማኖት እንሰማለን። ይሄ ግዴታ ነው። ሐዋርያት ሥራ ምዕራፍ 4:12 ላይ፣ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ይሄን ነው የሚናገረው። ወደ አራተኛው ልሂድ፣ ጫን ወዳለው ልሂድ እያልኳችሁ ነው። የወንጌል ስርጭት
የነፍስ አድን ተልኮ ነው። ቅድም ምንድን ያልኳችሁ ወንድሜ ክናብ ተደርጎብኛል ታደጉልኝ አልኩኝ አይደል? እውነት ነው። እሱን ለመታደግ ወንድማችሁ ቢሆን እውነት የእናታችሁ ልጅ ቢሆን ማናችሁ ዘት ተቀመጠው ምንድነው ይሄ ጎፈንድ ነው ምናምን የሚሉት ነገር እሱ ላይ እንሳተፋለን። ቸርቾች ጸሎት ይደረጋል፣ በየሀገሩ ሩጫ ይደረጋል። አንዳንዶቻችን ስራችን ትተን ኢትዮጵያ ድረስ እንሄዳለን። ለምን? እሱን ለማስፈታት ነው። እሱ ቢሞትም 100 ዓመት ቢኖር ነው በዚህ ምድር ላይ ምንም አይደለም። ግን ለዘላለም የሚሞት ወንድማችን እህታችን አጠገባችን አሉ። የነፍስ አድን ዘመቻ ነው። በደም እንድትረዱን ይፈልጋሉ። እዚህ ላይ ነው ለታኩር የምፈልገው ነው። ሜዲካሊ አንድ ሰው ኮማ ውስጥ ሲገባ አደጋ ውስጥ ሲገባ ኮላፕስ ሲያደርግ ምንድነው የምናደርገው? መንገድ ላይ ብናየው ሁላችንም የያዝነውን ጥለን ያንን ሰው ለመታደግ እንሮጣለን። ተፈጥሯዊ ነው። ማናችንም ዘና የምንል ሰው የለንም። ከዛ ካልቻልን ወዳውኑ አምቡላንስ እንጠራለን። ሁሉም እየሮጠ ይመጣል። አምቡላንስ ሲመጣ መንገድ ልቀቅልኝ። ለምን? ኤመርጀንሲ ነው፣ የሰው ህይወት ሊጠፋ ነው፣ መታደግ አለብኝ። ዘና ብሎ እጁን በመስኮት እንዲያድርጎ ሚዝናና ድራይቨር የለም በአምቡላንስ ላይ። ነፍስ አድን ነው። ሆስፒታል ውስጥ የምትሰሩ ሰዎች ታውቃላችሁ። አንድ ሰው አላርም ከተነሳ ከእንትን ከተባለ ኦፍ ከተደረገ ምንድነው የሚደረገው? ሰው ሁሉ ዶክተሮች፣ ሐኪሞች ሁሉ ወደዛ ክፍል ሮጦ ይሄዳሉ ስራቸውን ትተው። በሽተኛ ያናገሩ ቆቆቆቆ ኤመርጀንሲ አለብኝ። አልገጠማችሁም እንደዚህ? እኔ ገጥሞኛል። ለምን? ያንን ሰው ከመሞቱ በፊት መታደግ አለባቸው። የኔ ፖይንት እዚህ ጋር ነው። በዚህ ሰከንድ በዚህ ደቂቃ ስንት ሰው ወደ ሲኦል እየገባ ነው ታውቃላችሁ? እኔ እቺን አረፍተ ነገር እየተናገርኩ እዚህ ቢልዲንግ ላይ ሊሆን ይችላል፣ በዚህ ሰዓት እዚህ ስቴሽን ጋር ሊሆን ይችላል፣ በአፓርትመንቶቻችን ላይ ሊሆኑ ይችላሉ። እነዛ ሰዎች ወደ ሲኦል እየወረዱ ያሉት የመታደግ ኃላፊነት አይኖቻችን ቢገለጡና ብናይ እንዴት ሰው ወደ ሲኦል እየተምዘገዘገ እንደሚሄድ ተኝተን አናድርም። እንደዛ ነው እየሆነ ያለ ነገር። እንዲህ በአጋንንት ተይዞ ልክ ነፍሳቸውና ስጋቸው ስትለይ ወደ ሲኦል ከዛ መጨረሻ የለም። እስቲ አንድ ፒክቸር እኔ ቁጥር አንድ ታሳይናለሽ። አሁን እዚህ ጋር ምንድነው የምታዩት? ይሄው ሲኦል ነው፣ የዘላለም ባህር ነው። ሰዎች አንድ በአንድ እየተንጠባጠቡ ነው። ኤቭሪ ሰከንድ በየሰከንዱ ሰዎች እንዲህ እየተንጠባጠቡ ነው። ከየትኛውም የዓለም ክፍል የመጨረሻ ቻንስ ያቺ ሴት ናት። እንዲህ ብላ ያለችው ንጥቅ ለማድረግ እድሉ አለ። ከሷ ፊት ለፊት ያለው ግን ቱ ሌት። ስልካችሁን አውጡና ፎቶ አንሱ ፕሊዝ። እንድታዩ ትፈልጋለሁ። ቀንና ሌሊት ከራሳችሁ ጋር እንድትነጋገሩ ፈልጋለሁ። ማን ነው ያ ሰው ያመለጠኝ? ማናት ያቺ ሴት? ማን ነው ያ ወንድ እየተንደረደረ እየሄደ ያለው? እነዛ ከኋላ ያሉት እነማን ናቸው? ማን ናቸው እነሱ? እናቃቸዋለን። የስ የስጋ ዘመዶቻችን ሊሆኑ ይችላሉ። የእናታችንም የወንድማችንም የራሳችንም ብቻ ግን ልጆችም አባትም ሊሆኑ ይችላሉ። ማንም ሊሆን ይችላል። ይገባሉ። የሚቀጥለውን ፒክቸር እንይ እስቲ። ሁለተኛውን ፒክቸር
አልመጣልሽም? ኦኬ ከመጣልሽ ታድርጊዋለሽ። ግን እስክታገኙ ድረስ ይሄኛው ባህር ነው፣ የዘላለም ቤታቸው ነው። እና እዛ ጋር ማሳያችሁ ሁለተኛው ፒክቸር ላይ የሚያሳየው ባህር ነው። ባህር ውስጥ ለዘላለም ሲኖሩ ሰዎችን ያሳያል። አዎ በቃ እዚህ ነው የሚኖሩት። ይሄ ሚስተር ኤክስ ነው፣ ይሄ ሚስስ ነው፣ የምናውቃቸው ናቸው። እንትና ወይ በቃ የሆነ ስም መጥራት ስለማልፈልግ ነው። ኤክስ ዋይ ዘድ ብቻ ስም ጥሯቸው፣ የምታውቋቸው አብራችሁ የምትሰሩ ዘመዶቻችሁ፣ ስጋችሁ፣ ምንም ባልም ሚስትም ልጅም ምንም ሊሆን ይችላል። እዚህ ጋር ነው ለዘላለም የሚኖሩት። ኖ ዌይ ከዚህ ማምለጥ አይቻልም። ያማል። አይቻልም። እድሉ አለን። እዚህ ጋር መኖር ዘላለም መኖር ከመጀመራችሁ እድሉ አለን። የቀደመው የመጀመሪያው ፒክቸር ላይ እድሉ አለን። ተፈርዶባችኋል ይላል ዮሐንስ ምዕራፍ 3:18 ላይ ተፈርዶባችኋል። አሁን ተፈርዶባችኋል። ያላቸው እድል ስጋቸውና ነፍሳቸው እስክትለያይ ነው። ያችን እንዲህ ያለችው ሴትዮ ምን ማለት ነው? ያ ሞመንት ማለት ነው በነፍስና በስጋ መካከል አብሮ እስካሉ ድረስ ብቻ ነው። ልክ ስጋና ነፍስ ሲለያይ እድሉ ያበቃል። እኔ እና እናንተ ትልቅ ኃላፊነት አለብን። እነዚህን ሰዎች የመናጠቅ አምስተኛና የመጨረሻው የወንጌል ስርጭት ትርጉሙ ምንነቱ ምንድነው? እሱ ሌላው እንደዚህ አይነት ነው። ኢመርጀንሲ ነው። ላይፍ ሴቪንግ ኢመርጀንሲ ነው። የምንዝናናበት አይደለም። ነገ አረጋዋለሁ የምንለው አይደለም። አምስተኛውና የመጨረሻው ጦርነት ነው። ወደድንም ጠላንም ጦርነት ነው። ጦርነት ነው። ይገባችኋል? ከጨለማው ገዢ ጋር የምንተናነቀው ጦርነት ነው። ኢየሱስ ክርስቶስ ተናነቀ። ሐዋርያቶች ተናነቁ። አባቶቻችን ተናነቁ። ቅድም የሰማችሁት ምስክርነት መተናነቅ ነው። እኔን ለመታደግ፣ አስቱን ለመታደግ፣ ሌሎቻችንም ለመታደግ ብዙ ሰዎች ወዳልተፈለገ ቦታ ሄደው ዋጋ ከፍለዋል፣ ተዋርደዋል፣ ሞተዋል። እኔም ማቃፍንሽ ምንሽሮች አሉ የተገደሉ ደማቸው እንዲህ መሬት ላይ የተዘራ በተለያየ ሀገር ላይ ኢየሱስ ክርስቶስ የሞተልን እሱን ክብር አልነካውም። እዛ ጋር አይደለም የኔም ትኩረት። እኛ ጋር ኳሷ እኛ ጋር ስላለች ነው ከኛ ጋር ማውራ። እሱ ያደረገውን ሁሉ እንዳለ እንደተከበረ ትተነው እኛ ለመዳን አንድ ሰው ተሰድቧል፣ ተንቋል፣ ተተፍቶበታል፣ ታግሏል፣ እንባውን አፍስሷል፣ ደሙን አፍስሷል፣ ተርቧል። ጦርነት ነው። ሰዎችን ከሲኦል ለመንጠቅና ለማውጣት ለዘላለም ለመታደግ ጦርነት ነው። ወንጌል ጦርነት ነው። ውጊያችን ደግሞ ከስጋና ከደም ጋር አይደለም። በኤፌሶን ምዕራፍ 6:12 ላይ የሚናገረው ውጊያችን ከምን ጋር ነው? ከአለቆች፣ ከስልጣናት፣ ከዚህ ዓለም ጨለማ ኃይሎችና ሰማያዊ ስፍራ ካሉት የክፉ መናፍስት ጋር ነው ይላል። ብዙ ጦርነት ነው የሚካሄደው። እኛ የክርስቶስ ወታደሮች ነን። ወንጌልን ስንናገር የመጣ ይምጣ፣ በአባቶቻችን ላይ የወረፈ ዱላ በእኛም ላይ ይረፍ። ስድብ ሊሆን ይችላል፣ ናዳ ሊሆን ይችላል። ለምን በመጋዝ መሰንጠቅ አይሆንም?
ወንጌል እኛ ጋር የደረሰው በዛ ነው። ወደ መጨረሻው ፓርት ልምጣና ለምን ግድ ሆነ? ግድ የሆነባቸውን አንዳንድ ነጥቦች እናገርና እንጨርሳለን። ለምንድን ነው ግድ የሆነ ወንጌል መስበክ? ቅድም የተነጋገርናቸው በሙሉ እንዳሉ ሆኖ ትንሽ ነጥቦች ልጨምርላችሁ። የቤተ ክርስቲያን በዚህ ዓለም ላይ ኤግዚስት ማድረግ መኖር ህልውናዋ ተልእኮዋ የመጀመሪያም የመጨረሻም ወንጌልን መስበክ ነው። ላልዳኑ ሰዎች ወንጌል ክርስቶስ ኢየሱስ ከተራራ ቁልቁለት ሰፈር ገጠር ከተማ እየሄደ ያደረገው ነገር ቁጥር 1 ወንጌልን ነው የሚሰብከው። ነፍሳት ሰዎች እንኳን ሲፈውስ እንዳትናገሩ ይላቸዋል። ለምን? ጊዜው እንዳያልቅበት ነው። የዓለም በሽተኞች በሙሉ ቢሰበሰቡ አንድ አረፍተ ነገር እንኳን ስለ ወንጌል ስለ እግዚአብሔር መንግስት ሳይናገር ሊያልፍ ነው ማለት ነው። ጥሩ ነው ሰዎችን ነፃ ማውጣት፣ ጥሩ ነው ሁሉ ነገር። ግን ቤተክርስቲያን በዚህ ምድር ላይ ያለችው ክርስቶስ ያደረገው ነገር ምንድነው? ወንጌልን መስበክ ነው። ህንጻ አልገነባም። ዛሬ በዓለም ላይ ቤተክርስቲያን የተጠመደችበትን በሙሉ አላደረገም። እሱ በአንድ ነገር የተጠመደው ወንጌልን መስበክ። እርግረ መንገዱን ሰዎችን ነፃ ሲያወጣ ነበር። ዓላማ ይዞ እቅድ ይዞ እንትናን እዛ ጋር ሄደን እንፈውስ፣ የፈውስ ፕሮግራም እዚህ ጋር እናዘጋጅ ምናምን ብሎ አይደለም። ሰዎችን ነፃ ያወጣ ነበር። ግን ወንጌል ላይ ነው፣ ቃሉ ላይ ነው። እሱን ነው ሲሰራ የነበር። የቤተ ክርስቲያን ኤግዚስት የምታደርግበት የመጀመሪያም የመጨረሻም ተልእኮዋ ወንጌልን መስበክ ነው። ለዚህ ነው ግድ ወንጌል መሰበክ ያለበት። ሌላው ወንጌል ለምን መሰበክ አለበት? አንድ ቀን ወንጌል የሚሰበክበት ሰዓት ስለሚያልቅ ነው። በዮሐንስ ራዕይ ምዕራፍ 9:4 ላይ ቀን ሳለ የላከኝን የአባቴን ስራ መፈጸም፣ ሌሊት ማንም ሊሰራባት የማትችል ሌሊት ትመጣለች። ወንጌል መስበክ ሰዎችን መታደግ እንኳን ብንፈልግ የማንችልባቸው ሰዓቶች ይመጣሉ። ወይኔ እድሌን አልተጠቀምኩበትም፣ ወይኔ ያንን እያደረግኩ ይሄንን እያደረግኩ ብለን ሪግሬት የምናደርግበት ሰዓት ሊመጣል። ስለዚህ ፍጥነት በግድ ወንጌል መሰበክ ያለበት ለዘላለም በሩ ክፍት ነው፣ አይኖርም። ሌላው ዕዳ አለብን። የወንድሞቻችን የአዳምና የሔዋን ልጆች ዕዳ አለብን። ትዝ ይላችኋል አልዓዛርና ባለጸጋውና አልዓዛር የተባሉት። እሱ ሞተ፣ ያኛው ወደ አብርሃም፣ ይሄኛው ወደዛ ወደ ሲኦል ሄዶ መጨረሻ ድራማውን ሁሉ ታስታውሳላችሁ። በሉቃስ ወንጌል ምዕራፍ 16 ከቁጥር 19 ቀጥሎ ያለው ምንድነው ያለው? ሀብታሙ እባክን አልዓዛርን ላክልኝ አለ። ባንተና በእኛ መካከል ታላቅ ገደል ስላለ ወደዛና ወደዚህ መምጣት አይቻልም፣ ለዘላለም ተለያይተናል አለው። እሺ እንደዛ ከሆነ እባክህን ወደ ወንድሞቼ ወደ እናቴ ወደ አባቴ ቤት ላክልኝ፣ ሌሎች ወንድሞች እህቶች አሉኝ፣ ዘመዶች አሉኝ፣ እነሱ ወደዚህ ቦታ እንዳይመጡ አድርግልኝ ስል ነው አልዓዛርን ከዚህ መላክ አያስፈልግም። እነማን አሉ? እነ ሙሴ፣ እነ ነቢያት፣ ሌሎች ወንድሞቹም ወንጌላውያን፣ ሰባኪዎች፣ ፓስተሮች እዛ እያሉ ከዚህ አልዓዛር አይሄድም። ስለዚህ እኛ እዚህ ያለነው ለነሱ ነው፣ ወደዛ ገና እንዳይገቡ። አልዓዛር ባካችሁ ንገሩልኝ የሚለው እኛ ጋር ዕዳ ስላለ ነው። ግድ መሰበክ ያለበት ለዚህ ነው። ሌላው በሰማይ ታላቅ ደስታን የሚያመጣ አገልግሎት ይሄ ብቻ ነው። ሉቃስ ምዕራፍ 15 7 እና 10 ስታነቡ መላእክቶች በአንዲት ነፍስ ንስሐ መግባት ሰለብሬት ያደርጋሉ። እዚህ ጋር የነበረው ቢዩቲፉል አምልኮ ሰማይን እንዴት ያመልኩኛል የሚል ምስጋና ወይንም ሴሌብሬሽን አላመጣም፣ አልተጻፈም። የፈውስ አገልግሎት አልተጻፈም።
ተአማምር የምናደርጋቸው ነገሮች በቤተክርስቲያን ውስጥ አልተጻፈም። የምንሰራቸው ህንፃዎች፣ ታላላቅ የክሩሴዶች ምናምን የምናደርጋቸው ፕሮግራሞች አልተጻፉም። ያንዲት ነፍስ ወደ ጌታ መምጣት ግን ሰማይን በደስታ ያናውጣል። ለዚህ ነው መሰበክ ያለው። ስለዚህ በጣም 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 ፕራዮሪቲ የሚሰጠው አገልግሎት ይሄ ነው። ሌላው ኢየሱስ ክርስቶስ ራሱ ከክብሩ ከዙፋኑ ወርዶ መሬት ላይ ስጋን ለብሶ ያገለገለው አገልግሎት ስለሆነ ያደረገው ስለሆነ መደረግ አለበት። ቅድም የተነጋገርናቸው ብዙ ሁሉ ነገሮች እንዳሉ ሆኖ ይሄ የመጨረሻው ወንጌል ካልተሰበከ ጌታ ተመልሶ አይመጣም። እኛም የዘላለም ሕይወት ሄደን አንኖርም። ሕግ ተጽፏል። ማቴዎስ ምዕራፍ 24 ቁጥር 14 ላይ እንደዚህ ነው የሚለው፣ ይሄ የመንግስቱ ወንጌል በዓለም ዙሪያ ከተሰበከ በኋላ ያን ፍጻሜ ይሆናል። ስለዚህ እኛ እያዘገየነው ነው ማለት ነው። አንድ ታላቅ የእግዚአብሔር ሰው እንደዚህ አለ፣ I want to go home አለ። ወደ ቤት መሄድ እፈልጋለሁ። እንዲህ ነው ስብከቱን የጀመረ። እዛ ሄጄ ከአባቴ ጋር በሰላም መኖር እፈልጋለሁ። ለዚህ ነው ወንጌላዊ የሆንኩት አለ። ቶሎ ወንጌል ካልተሰበከ ሰው እኔ ወደ አባቴ መሄድ ስለማልችል በቃ ለዚህ ነው የምሄደው አለ። አስቤበት በማላውቀው መንገድ በጣም ሰርፕራይዝ አደረገኝ። ረሃቤ አባቴ ጋር ለመኖር ነው፣ ግን ያንን ደግሞ ማድረግ የምችለው እኔ ኃላፊነቴን ስትወጣው ነው እዚህ አለ። ስለዚህ መኖር ለዘላለም አባታችን ጋር መንግስት መኖር ከፈለግን ቶሎ ቶሎ ወንጌሉን ማለት አለብን። ስለዚህ ግድ ነው ማለት ነው። እዚህ ናቸው። ኦኬ፣ ወደ መጨረሻ መጥቻለሁ። ጥያቄዎች አሉኝ። ጆኒ የዚህ ቤተክርስቲያን ግሩፕ መሪ ነህ። ካንተ ልጀምር ብዬ ነው። ሆነስትሊ ኃላፊነትህ ምንድን ነው? ያንተ ኃላፊነት ምንድን ነው እዚህ ቦታ ላይ? አስብ አይደል? ምንድን ነው የተሰጠ ታስክ? እዚህ ጋር ምን እንድታደርግ የተሰጠ? ይሄንን ግሩፕ እንድትመራ ነው። ወዴት ነው የምትመራቸው? ብዙ ነገር አለ እዚህ ውስጥ። ግን ቁጥር አንድ ያንተ ኃላፊነት ምን እንደሆነ ታውቃለህ? ሰዎች ሁሉ ወንጌልን እንዲሰብኩ ማድረግ ነው። እዚህ ጋር ያለው በጣም ቆንጆ ዝማሬ የሚያስፈልገን ነው። ሰንዴ ስኩል የሚያስፈልገን ነው። ሻዩ የሚያስፈልገን ነው። የጸሎት ጓድ የሚያስፈልገን ነው። ሁሉም የሚያስፈልገን ነው። ያንተ ግን ትልቁ ኃላፊነት እዚህ ጋር እያንዳንዱ ሰው ወንጌል መስበክ ሜክሹር ማድረግ አለብህ። ለዚህ ነው እዚህ ያለኸው፣ ለዚህ ነው የተመረጥከው፣ ለዚህ ነው ትንሽ ወርድብሃለሁ ማለት ነው። ደስ እያለኝ ይሄ ነው። እሱም ያውቃል። ነፃ ሆኜ ነው የምናገረው። አንደርስታንድ ስለሚያደርግ ነው። እውነትም ስለሆነ ነው፣ ስለሚገባው ነው። ወንጌልን የማይሰብክ እኔ ቢሆን በአንተ ቦታ ብቀመጥ ወንጌልን የማይሰብክ ሰው አገልግሎት ሌላ አገልግሎት ክፍል አልሰጠውም። ወንጌልን ትሰብካለህ፣ ለሰዎች እግዚአብሔርን ቃል ታካፍላለህ። አገልግሎት ክፍል ሰው መጥቶ ቢጠይቀኝ ወንጌልን ትሰብካለህ፣ ለሰዎች እግዚአብሔር መንግስት ሼር ታደርጋለህ፣ ባገኘው አጋጣሚ አዎ ካላለ በስተቀር ያንን እስክታደርግ ድረስ ኳየር፣ የጸሎት ጓድ፣ ሌላም አገልግሎት ይገባችኋል ለማለት እንደፈለኩት እናገለግላለን። አብዛኛው አገልግሎት እርስ ለርስ በራሳችን ነው። ሰማይን የሚያስደስተው የሚያዘልለው እኛ ወንጌልን ስንናገርና ነፍሳቶች ወደ ጌታ ሲመጡ ብቻ ከሆነ ቁጥር አንድ ከሁሉም ነገር ከምንም አገልግሎት በፊት ቅድሚያ ሰጥተነው የምናደርግበት እሱ ነው ማለት ነው። የገባኝ ነገር ስላለ እንደሚያናግረኝ
ሌሎቻችሁን አልጠይቅም። እሱን የጠየቁት ጥያቄ ገብቷቸዋል። ለሁላችሁም የጠየቁት ተመሳሳይ ጥያቄ አለ። አገልግሎት ክፍላችሁ ምንድነው? ጠዋትና ማታ ተጠምዳችሁበት እዚህ የመጣችሁ እዚህ ሄዳችሁ የምታደርጉት ምንድነው? ጥሩ ነው፣ የሚደገፍ ነው። ግን ምን ያህል ጊዜ ለሌላ ሰው ለሌላ ነፍስ መዳን የምንጸልየው? ምን ያህል ጊዜ ነው ለሆነ ሰው አንድ ነገር አንድ የክርስቶስን ወንጌል ለመናገር ጊዜ የምናጠፋው? ምን ያህል ጊዜ ነው የምናስባቸው የጠፉትን ሰዎች? ምን ያህል ጊዜ ነው ለወንጌል የምናጠፋው? ተግባብተናል? ሚስጥሩ ይሄ ነው። እኛ እዚህ ያለ ነው ኤግዚስት የምናደርገው የምንኖረው ለሌላ ጉዳይ አይደለም፣ ለሌሎች ወንጌልን ማድረስ፣ እኛ በዳንበት መንገድ ሌሎቹ እንዲድኑ ማድረግ ነው። በአገልግሎታችሁ ቀጥሉ። በሁሉም ነገር ያስፈልገናል። የትኛውንም አገልግሎት አልቃወምም። ግን ቁጥር 1 ሊስታችሁ ላይ ልታደርጉ የሚገባው ነገር አንድ እኔ የጌታ ምን ምስክር ነኝ። እንዲህ ነው ያለው ጌታ። ወደ ሰማይ ሲሄድ የመጨረሻ ቃሉ ይሄ ነው፣ ምስክሮቼ ትሆኑኛላችሁ ነው። ሌላ ነገር አልጠየቀም። ሌላ ምንም አሳይመንት አልሰጣቸውም። ከኢየሩሳሌም ጀምሮ ምስክሮቼ ትሆናላችሁ። ኢየሱስ ያድናል፣ እኔን አድኖኛል። የዘላለም መንግስት እውነት ናት፣ ሲኦል እውነት ነው። ራሳችንን አድኑ ወንድሜ እህቴ ብለን ማማጥ አለብን። ጳውሎስ ያለው ምንድነው? እንማጸናቸዋለን ከእግዚአብሔር ጋር እንድትታረቁ። የኛ መሴጅ ይሄንን ህዝብ መማጸን ነው። እንዴት ነው የምናደርገው ታዲያ? እንዴት ነው ይሄንን ክቡር ነገር የምናደርገው? ብዙ ሰዎች የሚፈሩት ፍራቻ አለ። እዚህ ጋር 2-3 ደቂቃ ብቻ ልናገርና ፕሮግራሙን ጨርሳለሁ። አትፍሩ። እኔን የሚቀጥለው አርብ መብት ይዤላችሁ እመጣለሁ። ማንኛውም ሰው ፈሪውም ደንጋጩም አይነሰው ምንድነው አይነሰው ነው ይባላል፣ አይናፋሩም ማናችሁም ብትሆኑ አልጋችሁ ውስጥ ቆናችሁ እንደዚህ በብርድ ልብስ ተሸፍናችሁ ሰው ማየት አልፈልግም ብላችሁ እንኳን ወንጌል መስበክ እንዴት እንደምትችሉ ነግራችኋለሁ። ሰው ፊት ማየት፣ ከሰው ጋር መነጋገር፣ አደባባይ መውጣት ግዴታ አይደለም። ምን እንዴት እንደምታደርጉ ነግራችኋለሁ። ስለዚህ እንዳትቀሩ፣ ሌሎችንም አነቃቁ፣ ሌሎችንም አስተባብሩ። ይሄንን መልእክት ለሌሎቹ ሼር አድርጉልኝ። የሚቀጥለው ሳምንት ሲመጡ እኛ ዛሬ ሼር የተደራረግነውን ሐሳብ እንዲያገኙ ፈልጋለሁ። በዚህ መንፈስ ላይ ሆነን ነው የሚቀጥለው ቅዳሜ ዕለት ስንገናኝ የምንነጋገረው። መንገዱ ነው የምንነጋገረው፣ ወይውን ነው የምንነጋገረው። እንዴት ኢፌክቲቭ የሆነ የወንጌል ስርጭት እንደምናካሄድ ሼር አደርጋቸዋለሁ። አትጨነቁ፣ ወሬ አታድርጉ። ይገባኛል። እኔም እንደናንተ ፈርቻ አውቃለሁ፣ ግን አሁን አልፈራም። ሬልዌይ ስቴሽን አንድ ጊዜ የሆነ ሰው ወጣ። ለምንድነው ወንጌል እዚህ ጋር የምትናገረው እንደዚህ የምትለው ምናምን ብሎ ተቆጣኝ። ተናዶ ፈገግ ብዬ እውነቱን ነገርኩት። ምን እንዳለኝ ታውቃላችሁ? ተናዶ እዚህ ጋር ዘግዝኬ በቢላ ቆራርጬ ደምህን ጠጥቼ መሳቅ እፈልጋለሁ አለ። እሱ አይደለም እኮ የወንጌል ጠላት ነው። ቅድም ያለው ውጊያው ነው። እኔ ምን እንደመለስኩ ታውቃላችሁ? ፈገግ ነው ያልኩበት። ምን እንደመለስ ታውቃላችሁ? ፊቱን አዙሮ ወርድ አልተመለስኩም። ለምን ብዬ እሱ ሊስቅብኝ ነው። እኔ ሳቅኩኝ። ለምን እኔን የሚጠብቀኝ አለ። ያ ቢሆን ለኔ ማለፊያ ለኔ ክብር ነው። ኢየሱስ ክርስቶስ መስቀል ላይ ተዘግዝቆ ደሙ እየፈሰሰ ለዚህ ክብር ከሞተ ሐዋርያቶች ተዘግዝቆ ሞቶ ደማቸውን አፍስሶ እነ ራኮላን ኢትዮጵያ መጥተው ከጅብ ጋር ታግዶ እኔን ካዳኑኝ እኔ በሄልሲንኪ ውስጥ እንደዛ ነገር ቢደርሰኝ ክብር ነው። እንዲህ ከወጣን የሚጠብቀናል። እንጸልይ። እግዚአብሔር ሆይ ስለሰጠን መልካም ጊዜ እናመሰግናለን።
ገብቶናል፣ ዕዳ አለብን፣ እርዳን፣ ወጥተን እናገለግልሃለን፣ ወንጌልህን እንሰብካለን፣ ምስክር እንሆናለን። ቀሪ ጊዜያችንን ባርክልን በኢየሱስ ክርስቶስ ስም።